ፋይት በቃኝ ንቃተ ምን አለ እንዴ? ፋይት በቃኝ አለ። ንቃተ ምን እያደረገ ነው? እየተወዛወዘ ነው። በቃ ቀጣይ ንቃተ ኤፍሬም ጋር ነው። እስክስታ ውዝዋዜ ውዝውዝውዝውዝ ንቃተ ኩሪፍቱ ገብተዋል። እየተወዛወዘ ነው። ትቶታል። ዳንሰኛ ሆኗል። በቃ ዳንስ ጀምሯል። ሴዶን ተውት። ሴዶ አፍልቷል። በጣም አፍልቷል። እያራገበ ነው። ሴዶ እናቴ ትቆጣኛለች። ምን ብትመለስ ይሻልሃል? ተው ይቅርብህ፣ ተው ይቅርብህ። ሴዶ እናት ትቆጣሃለች። ተው ይቅርብህ ሴዶ፣ እግርህን አሞሃል። ተው ተው ይቅርብህ። ሮቤል ቦንጋ ገባ። ምንድነው ፋይቱን የጆን ዳንኤል እና የአዶና ያደረጉት መሰለኝ። እኔ ግን ምለው ሮቤል ባለፈው በጥፊ ንቃ ተብሎት እየሮጠ ቦንጋ ሄዷል ብሎ ዳውድ የሰራውን ቪዲዮ አይቶታል መሰለኝ። ተከታትሎት ቦንጋ ደርሷል። ይኸው ከፈኛ እየዘፈነ ነው እያለ ነው። በቃ ከዳውድ ነው ይሄ መረጃ የደረሰው። አዎ ከዳውድ ነው የደረሰው። ጆን ዳንኤል ምንድን ነው? ምን አስቦ ነው? ይኸው ከጆኒ ስር አልጠፋም ብሏል። ጆኒ ስር ነው። በቃ የጆኒን ቲሸርት ለብሶ ጆኒ ቤት ውስጥ ነው። ኑሮ ራሱ እዛ ጀምሯል አሉ። ጆኒ አንድ ክፍል ሰጥቶታል። ለዛ ነው አሉ እስከ ፋይቱ ድረስ። ምንድን ነው አልገባንም። ይፋይቱልን እንዴ ከአዶናይ ጋር ይፋይቱ የምትሉ? አዶናይ ደግሞ ይኸው በአንድ በኩል ሮቤልን ይዞ እኔ እስከዛሬ አዶናይ ትግረኛ ሲያወራ ራሱ ሰምቼዋለ። በቃ አማርኛ ትቷል። በትግረኛ እየለበለበው ነው። እስጢፎ እያሽቃበጠች ነው። በሁለቱም ወገነኛ አይነት ይሄ ፋይት ግን ተፋይተውት እስክናየው ድረስ ጓጉተናል።